የሚጣረስ ነገር አልቀበልም። የሚጣረስ ማይጣረስ ከስር ያለውን አንብቦታል ብራዘር። ምን አልከኝ? እውነት አሁን እኮ እንትን መሬት ገዛ ካለ በኋላ ወረድ ስትል እኮ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ነው ይላል። ያ የደም መሬት እኮ የደም መሬት የተባለው የቱ የተገዛበት? እሱ ሁለተኛ ሙቃይ፣ እሱ ቀጣይ ሙግቴ ነው። ወደዛ ደግሞ ዞራለሁ። ትክክለኛ ክርስቲያን ቆይ እዛ ጋር ከመምጣታቸው በፊት ቆይ፣ አሁን ጥያቄ አሁንም እንድመልስልኝ የምፈልገው የቸርች ፋዘሮችን ትቀበላለህ ወይስ አትቀበልም? ቸርች ፋዘር ምንድን ነው? ቸርች ፋዘር ማለት አቦዎች ማለት ነው። ከዚህ በፊት የነበሩ አቦዎች፣ ለሐዋርያት ትምህርት ከሐዋርያት ትምህርት የወሰዱ አቦዎች። መጽሐፍ ቅዱስን ብቻ ነው የምቀበለው። እነ ጳውሎስን፣ እነ ጴጥሮስን፣ እነ ሉቃስን ነው የምቀበለው። መጽሐፍ ቅዱስ ነው። ቴንኪው፣ አመሰግናለሁ። እሺ በጣም ጥሩ። አሁን ይህን ጥያቄ ጨርሰን ወደ ሌላ ጥያቄ ነው የምጠይቀው። እሺ ይህን ጨርሰን ጥያቄ ምን ላይ ዘጋው? ቆይ አንዴ። ይህ ሰው በአመፃ ዋጋ እኮ እዛው ላይ ነን። ይህ ሰው በአመፃ ዋጋ መሬት ገዛለ። አውዱ እያወራ ያለው ይሁዳ ምን ስለማድረጉ ነው? ስለሞቱ ኢየሱስን ስለመካዱ ነው አይደለ? አልኩ። ስለመሸጡ፣ ስለሞቱ፣ ስለአሟሟቱ ነው እያወራ ያለው። እሺ በአመፃ ዋጋ መሬት ገዛ። በግንባሩም ተደፍቶ በመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፋለ። በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። አኬልዳማ ተብሎ የተጠራው መሬት እነሱ የገዙት መሬት ነው ወይስ አይደለም? እነሱ የገዙት መሬት አይደለም። ይሄ መሬት ማን የገዛው መሬት ነው? ይሁዳ የገዛው መሬት ነው። ቴንክ ዩ። ስለዚህ ይሄ ጥቅስ አይጋጭም ማለት ነው። አይጋጭም። የቀደሙስ ምንድን ነው የሚለው? ቅድም የጠቀስከው የቅድሙ የሚለው ቆይ ወዳጅ ቆይ በቃ ጨረስን እኮ በቃ ቆይ አንዴ። እነሱ ወደ አንተ እኮ አይደለም። ቆይ አንዴ አንተ አሁን ስለ ቆይ አንዴ ሚውት አርግ አንዴ ከይቅርታ ጋር እነሱ አይምሮ ስላላቸው እንትን ብለውታል። አንዴ ነው የሚለው ወዳጅ ከይቅርታ ጋር አንዴ ዊዝ ሪስፔክት በቤቴ እየለመንኩ ነው ያለሁት። ሚውት አርግ ስትባል ሚውት ማድረግ ነው። እንትን አትበልብን ዳትማች ይሄ ምንድነው ሌላ ነገር አታድርገው። ሶ ሚውት አርግ ስትባል ሚውት ማድረግ ነው በቃ። ሰምተኸኛል አይደለ? ስንት ነበረ? ማቴዎስ ወንጌል ምዕራፍ 27 ቁጥር 3። እሺ